ከዝምታው ሊግ እስከ ትራምፕ ግሪንላንድ ዓለም ወዴት እያመራች ነው? የሊግ ኦፍ ኔሽንስ ውድቀትና የተባበሩት መንግስታት ልደት። ሰላም ጤና ይስጥልኝ። ዛሬ ዓለማችን በአደገኛ የታሪክ መስቀለኛ መንገድ ላይ ትገኛለች። ብዙዎች ታሪክ ራሱን ይደግማል ይላሉ። ይህንን ለመረዳት ግን በትክክል 100 ዓመታት በፊት ወደ ነበረው ትዝታ እንመለስ። እንደ አውሮፓውያን አቆጣጠር ጥር 10 ቀን 1920 ዓለምን ከጦርነት ለመታደግ ሊግ ኦፍ ኔሽንስ ተመሰረተ። ነገር ግን ይህ ድርጅት ጥርስ የሌለው አንበሳ ነበር። በተለይ እንደ አውሮፓውያን አቆጣጠር በ1935 ፋሺስት ጣሊያን ሉዓላዊቷን ኢትዮጵያን ስትወር ድርጅቱ ማዕቀብ ከመጣል ባለፈ የወሰደው እርምጃ አልነበረም። ይህ ዝምታ ለሁለተኛው የዓለም ጦርነት መነሳትና ለ60 ሚሊዮን ሰዎች ሞት ምክንያት ሆነ። ከዚህ ደም አፋሳሽ ጦርነት በኋላ እንደ አውሮፓውያን አቆጣጠር በጥቅምት 24 ቀን 1945 የተባበሩት መንግስታት ድርጅት ዩናይትድ ኔሽንስ ተመሰረተ። ዓላማው ሀያላን ሀገራት በህግ እንዲገዙና ትናንሽ ሀገራት ደግሞ በሉዓላዊነታቸው እንዲከበሩ ነበር። ዛሬ ግን ይህ የ80 ዓመት ዕድሜ ያለው ተቋም በዶናልድ ትራምፕ አሜሪካ ትቅደም ፖሊሲ ምክንያት ህልውናው አደጋ ላይ ወድቋል። ወደ ወቅታዊ ትኩስ ጉዳይ እንለፍ። ፕሬዝዳንት ዶናልድ ትራምፕ ትኩረታቸውን በአርክቲክ ውቅያኖስ ላይ በምትገኘው ግሪንላንድ ላይ አድርገዋል። ግሪንላንድ ለምን አሜሪካን አሳበደቻት? ታሪኩ እንዲህ ነው። አሜሪካ ግሪንላንድን ለመግዛት ስትሞክር ይህ የመጀመሪያው አይደለም። እንደ አውሮፓውያን አቆጣጠር በ1867 የውጭ ጉዳይ ሚኒስቴር ዊሊያም ሴዋርድ ሐሳቡን አቅርበው ነበር። በኋላ በ1946 ፕሬዝዳንት ሃሪ ቱሩማን ለዴንማርክ $100 ሚሊዮን በወርቅ ቢያቀርቡም ውድቅ ተደርጎባቸዋል። ትራምፕ ግን አሁን ባለንበት ዘመን እንደ አውሮፓውያን አቆጣጠር በ2026 ነገሩን ወደ ሌላ ደረጃ አድርሰውታል። ግሪንላንድ በዓለማችን ላይ ካለው የንጹህ ውሃ ክምችት 10% የያዘች እጅግ ከፍተኛ የሆነ የነዳጅና የማዕድን ሀብት ያላት ሀገር ናት። ከሁሉ በላይ ግን ሩሲያና ቻይናን ለመቆጣጠር ስትራቴጂካዊ ምሽግ ናት። ትራምፕ ይህችን ሀገር ካልገዛው በሚል ግዢውን በሚቃወሙ እንደ ዩናይትድ ኪንግደም፣ ፈረንሳይና ጀርመን ባሉ የአውሮፓ ሀገራት ላይ እስከ ሰኔ 1 ቀን 2026 የሚቆይ የ25% የንግድ ታሪፍ ጥለዋል። የትራምፕ ጣልቃ ገብነት በግሪንላንድ ብቻ አያበቃም። እጆቹን በየአህጉሩ እያሳረፈ ይገኛል። በላቲን አሜሪካ እንደ አውሮፓውያን አቆጣጠር ጥር 3 ቀን 2026 አሜሪካ በቬንዙዌላ ላይ በወሰደችው ወታደራዊ እርምጃ ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር በማዋሏ የሀገሪቱን የነዳጅ ሀብት እኔ መራዋለሁ ብላለች። ይህ እርምጃ የሞንዶሮ ዶክትሪን ዳግም መመለሻ ተደርጎም ተወስዷል። በታይዋን ጉዳይ ላይ አሜሪካ እስከ 2026 አጋማሽ ድረስ ቻይና ምንም አይነት ጥቃት እንዳትሰነዝር ማስጠንቀቂያ ሰጥታለች። ቀጠናውን ወደ ከፍተኛ ወታደራዊ ውጥረትም ከተዋለች። በአውሮፓም የብሪታንያን ጠቅላይ ሚኒስቴር ኪር ስታርመንን ሞኝ በማለት በመሳለቅና በአውሮፓ ህብረት ላይ የኢኮኖሚ ጦርነት በማወጅ የቆየውን ወዳጅነት እየናደው ይገኛል። በአፍሪካም የአፍሪካን የተፈጥሮ ሀብትና ማዕድን ለመቆጣጠር ከቻይና ጋር በሚደረገው ፍጥጫ ኢትዮጵያን ጨምሮ የተለያዩ ሀገራት ላይ የፖለቲካና የኢኮኖሚ ጫናዎችን እያሳደረ ነው። ዛሬ ዓለም በስጋት ተሞልታለች። የሊግ ኦፍ ኔሽንስ ውድቀት ያስተማረን አንድ ነገር አለ። ሀያላን ሀገራት የጋራ ህግን አክብረው ካልተጓዙ ውጤቱ ጥፋት ነው። ትራምፕ በግሪንላንድ፣ በቬንዙዌላና በአውሮፓ እንዲሁም በአፍሪካ እንዲሁም በመካከለኛው ምስራቅ የያዙት በጉልበተኝነት ፖሊሲ ዓለምን ወደ ሶስተኛው የዓለም ጦርነት ወይስ ወደ አዲስ የዓለም ስርዓት እየመራት ይሆን? አውሮፓውያን አሜሪካ ከእንግዲህ አስተማማኝ አጋር አይደለችም እያሉ ነው። ቻይናና ሩሲያ ደግሞ አጋጣሚውን እየጠበቁ ነው። በዚህ መሃል የኢትዮጵያና የሌሎች ታዳጊ ሀገራት ሚና ምን ሊሆን ይገባል? እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ትራምፕ ግሪንላንድን በግድ የመግዛት መብት አለውን? ወይስ ይህ የዓለም መጨረሻ መጀመሪያ ነው? ሐሳባችሁን በኮሜንት ላይ አጋሩን። ፕሮግራሙን ከወደዳችሁት ላይክ እና ሼር በማድረግ ለሌሎች አድርሱ። በቀጣይ ፕሮግራም እስከምንገናኝ ድረስ ሰላም ቆዩ።